ሰላም ዛሬ ማሳያችሁ አፕሊኬሽን እንግዲህ ምንድነው ለኔ ከተመቹኝ አፕሊኬሽኖች ቶፕ 10 ሩት አፕሊኬሽኖች ነው ማለት ነው። ቶፕ 10 ሩት አፕሊኬሽኖች ነው። እነዚህ እንግዲህ አፕሊኬሽኖች በጣም ኢምፖርታንት ናቸው። ለምሳሌ ፍላሽ ፋይም ብናይ አንድን ዚፕ አሁን ለምሳሌ ሩት ለማድረግ ሊሆን ይችላል፣ ኤክስፖዝድ ለመጫን ሊሆን ይችላል። ያንን ነገር ፍላሽ ያደርግልናል፣ ይጭንልናል ወደ ሲስተሙ ማለት ነው። ያው እንግዲህ ለኪ ፓቸር ደግሞ ማለት አንዳንድ ጌሞችን ሊሆን ይችላል፣ አፕሊኬሽኖችን ሊሆን ይችላል፣ ከላያቸው ላይ ሪሙቭ ማድረግ ሊሆን ይችላል። ጉግል አድቨርታይዝመንት ብርም እንደዛው። አሁን ለምሳሌ አንዳንድ ጌሞች አይታችሁ ከሆነ ኮይን ይጠይቃል። እነዛን ኮይኖች በለኪ ፓቸር ማግኘት እንችላለን። ሩትን ሲሻል እንግዲህ ምንድነው በጣም አገራሚ አፕሊኬሽን ነው። ውስጡ በጣም ፓወርፉል የሆኑ ቱሎች አሉ፣ ኢንተርፌሶች አሉ። እነዛን በማየት መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ቲታኒየም ባካፕ ነው። ከባካፕ ሁሉ በጣም ገራሚ የማይፎካከሩ ባካፕ ቢኖር ቲታኒየም ባካፕ ነው። አፕሊኬሽኖችን ነው ባካፕ የሚያደርግልን፣ እስከ ዳታው ነው ባካፕ የሚያደርግልን ማለት ነው። ሌላው ደግሞ አርካይቭ ወይም ደግሞ ኔትከት በመባል የሚታወቀው ኔትከት ነው ዋነኛ ስሙ። ይህን ከጉግል ፕሌይ ላይ ከፈለጋችሁት ላይ ማግኘት ትችላላችሁ። እዚህ ውስጥ ያላገኛችሁትን አፕሊኬሽን ከዌብ ክሮም ላይ ይችላል ኦፔራ ላይ ሰርች በማድረግ ዳውንሎድ ማድረግ ትችላላችሁ። ይሄ ኔትከት ምንድን ነው ጥቅሙ ካላችሁኝ፣ ዋይፋይ ቤት ሄዳችሁ ሊሆን ይችላል፣ ወይም ደግሞ በትምህርት ቤት የሚገኙ ዋይፋዮች ሊሆን ይችላል። ቁጭ ብላችሁ በሚጠቀሙበት ሰዓት ይህ ኔትከት በከፍታችሁ ልክ እንደ ዋይፋይ ዝርዝር ሊሆን ይችላል፣ ወይም ደግሞ እንደ ብሉቱዝ ላይ የከፈተ ሰው ሞባይል እንደሚመጣላችሁ ዝርዝር ተጠቃሚዎች የዋይፋይ ተጠቃሚዎች ስልክ ዝርዝር ይመጣላችኋል። በዛን ጊዜ ሆልድ ኦን በማድረግ የተጠቃሚው ይመጣላችኋል ዝርዝር። ሆልድ ብቻ በመንካት ብቻ ዲሴብል ማጥፋት ትችላላችሁ፣ እንዳይጠቀሙ ማድረግ ትችላላችሁ ማለት ነው በዚህ አፕሊኬሽን። ሌላው ደግሞ ተርሜክስ ነው። ተርሜክስ ማለት ሞባይል ኮምፒውተራችን ላይ ኮማንድ ፕሮሞት እንዳለ ሁሉ በእንደዚህ አይነት መልኩ ተሻሽሎልን ተርሜክስ መጥቷል ማለት ነው። እንደፈለግን አድርገን በዚህ ኮማንድ መጠቀም እንችላለን። ሌላው ደግሞ ዋይፋይ ፓስወርድ ሾው ነው። ዋይፋይ ፓስወርድ ሾው እንግዲህ ምንድነው በጣም ከሚገርመው አፕሊኬሽን ምንድነው ዋይፋይ ፓስወርድ ሾው ነው። ዋይፋይ ፓስወርድ ሾው አንድ ኢንተርኔት ቤት ዋይፋይ ቤት ሄደን ዋይፋይ ከተሞላለን በኋላ ያንን ዋይፋይ ፓስወርድ ሾው ያደርግልናል ማለት ነው። ለምሳሌ እስቲ ከፍተን ነው አሁን እንደምታዩት እዚህ ጋር ፕላኔት ኤፒ አለ 1213 ፓስወርድ ነው ማለት ነው። የፕላኔት ዋን አለ፣ የኦዳ በሸነና አለ፣ እንደገና ደግሞ የአዩ ኢንተርናሽናል ሆቴል ደግሞ አለ ማለት ነው። እነዚህ እንግዲህ ፓስወርዱ ናቸው። ሌላ እንግዲህ የምናየው አፕሊኬሽን ምንድነው? ሌላ አፕሊኬሽን የምናየው አንድሮይድ አምፐር ነው። አንድሮይድ አምፐር እንግዲህ ስከፍቱት በእንደዚህ አይነት መልኩ ዲስፕሌይ ይመጣላችኋል። ይሄ ምንድነው ዋይፋይ ፓስወርድን ብሬክ አርቶ በመግባት ኮኔክት ያደርግልናል ማለት ነው። ኦኬ እንለዋለን። ሎኬሽን አብሩ እያለን ስለሆነ ማለት ነው። ይሄን ውስጡ ገብታችሁ እናንተ ሾው ኦል ከዛ ሪፍሬሽ ምልክት ስትመጡ እዚህ ጋር አሉ ትሉታላችሁ። ዋይፋይ ኔትወርክ ስካን ስታርት ከዛ ዋይፋይ ኔትወርኮችን እዚህ ጋር እንደምታዩት እዚህ ጋር ይዘረዝርላችኋል። ከዛ WPS የተገኘበትን አፕሊኬሽን ትራይ ኮኔክት በምትሉበት ሰዓት ኮኔክት ያደርግላችኋል ማለት ነው። ይሄ አንድ የአንድሮይድ አምፐር ጥቅሙ ነው። ሌላው እንግዲህ ዛንቲ ነው። ዛንቲ አፕሊኬሽን ምንድነው? አንድ ዋይፋይ ሴም ኔትወርክ ዋይፋይ ላይ እየተጠቀማችሁ ያለ እንደነገርኳችሁ ኢንተርኔት ቤት ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። እነዛ ሰዎች ምን አይነት ድረገጽ ከፍተው እየተጠቀሙ ነው፣ ምን አይነት ኢሜጆችን እያዩ ነው፣ ምን አይነት ብሮሰሮችን እየተጠቀሙ ነው። በቃ ምን ልበላችሁ ገራሚ ፈንክሽኖችን ውስጥ ያለው። ሌላው ደግሞ እዚህ ጋር እንደምታዩት ቡት አኒሜሽን ነው። ቡት አኒሜሽን ማለት ሞባይላችሁን ፓወር ኦፍ ስታደርጉና ኦፍ እና ኦን በምታደርጉበት ሰዓት ያለው የእንቅስቃሴ ምስል ማለት ነው። ያን የእንቅስቃሴ ምስል መቀየር ትችላላችሁ በራሳችሁ ማለት ነው። በራሳችሁ መቀየር ትችላላችሁ። አሁን ለምሳሌ ቴክኖ እያለ ሳምሰንግ እያለ ሁዋዌ እያለ የሚከፍተውን አፕሊኬሽን መቀየር ትችላላችሁ ማለት ነው፣ በራሳችሁ ዳውንሎድ ባረጋችሁት ማለት ነው። ለዛሬ እንግዲህ ያመጣሁላችሁ ቶፕ 10 ሩት አፕሊኬሽኖች ነው። እነዚህን እንግዲህ ሩት ሞባይላችሁ ሩት ለሆኑ ተጠቃሚዎች ጭናችሁ ተጠቀሙበት። በጣም ፓወርፉል የሆኑ አፕሊኬሽኖች ነው። አመሰግናለሁ።